ሰበር ዜና ኤለን ማስክ በዶናልድ ትራምፕ አስተዳደር ውስጥ የሚያሳልፈውን ጊዜ ሊቀንስ ነው። ኤለን ማስክ የቴስላን ትርፍ መቀነስ ተከትሎ በአሜሪካ ፌደራል መንግስት ውስጥ የሚያሳልፈውን ጊዜ ለመቀነስ መወሰኑን ገለጠ። ይሁን እንጂ ኤለን ማስክ ከስልጣን የመልቀቅ እቅድ እንደሌለው ግን ተናግረዋል። የቴስላ ኃላፊ የሆነው ኤለን ማስክ የኩባንያው ትርፍና ገቢ ማሽቆልቆሉን ተከትሎ በዶናልድ ትራምፕ አስተዳደር ውስጥ የሚያሳልፈውን ጊዜ በሳምንት ወደ 2 ቀናት ለመቀነስ መወሰኑን ገለጠ። የቴስላ ገቢ በአመቱ መጀመሪያ 3 ወራት ላይ ከፍተኛ መቀነስ ማሳየቱ ተገለጸ። ኤለን ማስክ በዋይት ሃውስ ያለው ተሳትፎ ከጨመረ ወዲህ የኤሌክትሪክ ማኪና አምራቹ ቴስላ ከፍተኛ ተቃውሞ ገጥሞታል። የኩባንያው ገቢ በ2025 የመጀመሪያ 3 ወራት 20 በመቶ መቀነሱ ተገለጠ። ይህ የገቢ መቀነስ ከባለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር 70 በመቶ ቅናሽ አሳይቷል። ኩባንያው የድርጅቱ ባለ ድርሻዎች የፖለቲካ ስሜት መቀየሩን ተከትሎ ያለው ፍላጎት ላይ ተጨባጭ የሆነ ተጽዕኖ ሊያሳርፍና የገቢ መቀነስ ሊቀጥል እንደሚችል አስጠንቅቋል።